የሰው ልጅ ከምን ጊዜውም በላይ አሁን ላይ በጣም እየተፈተነ ይገኛል። በጣም በብዙ ነገር በጣም ቀላል ምሳሌ እንኳን እንስጥ ብንል አሁን ላይ እንግዲህ ቫልዩ ወይም ዋጋ አላቸው ወይም ዋጋቸው አይሞትም ተብሎ ከሚታሰብበት ነገር አንዱ የስነ ጥበብ ነው ወይም አርት ላይ ያሉ ሰዎች ናቸው። እንግዲህ የሚያመጡት ነገር ያን ያክል ዋጋ ያነሳል። እንግዲህ ለሰው ልጆችም ትልቅ ሐሴትን ያመጣል፣ ደስታን ያመጣል። በስራዎች ውስጥም እጅግ ብዙ ነገሮችን ይዞ ይመጣል ብለን እናስበው እሱን ነበር አይደል? በነገራችሁ ላይ አሁን ላይ ወደ የትኛው ሙዚቃ ቤት ሂዱ፣ ጥሩ ሙዚቀኛ ካቀናበረው ሙዚቃ ይልቅ ኤአይ በ5 ደቂቃ ውስጥ የሰራው የኤአይ ሙዚቃ ከተማውን እንደ ጉድ እያጥለቀለቀው ነው። ሙዚቃ ቤቶች የሚከፈቱት እሱ ነው። በግራፊክ ዲዛይኒንግ ላይ ብትሄዱ፣ በዚህ በኢሉስትሬትድ አርት ላይ ብትሄዱ፣ በጣም ብዙ ቦታ ላይ ብትሄዱ፣ ፊልም ላይ ብትሄዱ በጣም በሚገርማችሁ ፍጥነት በጣም በሚያስደምም ሁኔታ ኤአይ እየተካውና ለሱ በጣም ኢምንት ምንም አይነት ጉልበት የማያወጣበት እየሆነ መጥቷል። ይህ ነገር እጅግ ያሳስባል። እንግዲህ በዚህ ልክ ከውስጣችን ሊተካ የማይችል የሚባለውን ምናብን እንግዲህ በጣም በቀላሉ ሁሉም ሰው ሊሰራውና ሊያከናውነው ከቻለ ዓለም ላይ በጣም በቅርቡ ዋጋ የሚባለው ነገር ትርጉም የለሽ እየሆነ ይመጣል ማለት ነው። ታዲያ ቀጣይ የሰው ልጅ ፈንታ ምን ሊሆን ይችላል? ምን የሚሆን ይመስላችኋል? እስቲ ቆም ብለን ለማሰብ እንሞክር። የሰው ልጅ ለወገኑ የሚያበረክተው ነገር ከሌለ፣ ይህ ነው የሚባል ዓላማ ከሌለው፣ የሚሰራቸው ነገሮች በሙሉ በኤአይ ወይ በሌሎች ቴክኖሎጂዎች ታግዘው የሚሰሩና የእሱን በጣም ጥቂት ኢፈርት የሚፈልግ ከሆነ ቀድመው ስርዓቱን ወይም ሲስተሙን የተረዱ ሰዎች በብዙሃኑ ላይ ይቀመጣሉ ማለት ነው። ይህም ከባድ የሆነ የስብዕና ውጥንቅጥ ውስጥ ይከታል። በእያንዳንዱ ሐሳቦቻችን ላይ አሁን ላይ አብሶ ዘለን አእምሯችን የሚያስበው ወይም የሚፈልገው ኤአይን መጠየቅ ወይም ሌላ ቀለል ያለ ስራ ሲመጡ እስኪ በኤአይ ቢሰራ ምን ይመስላል የሚል ነገር ነው አእምሯችን ቀድሞ የሚመጣው እንጂ እኔ ቢሆን ምን አይነት ነገር አመጣለሁ፣ እኔ ቢሆን ምን አይነት ምናብ ልከሰት እችላለሁ ብሎ የሚያስብ ሰው እየተመናመነ መጥቷል። ይህ ነገር እያደገና እየጨመረ በሄደ ቁጥር ኤአይም አርፎ አይቀመጥም። ታውቃላችሁ፣ ራሱን በጣም አብዴት ያደርጋል። ትንሽ አስጊ ነው። ስለዚህ ምን ለማለት ነው እንግዲህ የማይሞት ዋጋ የማይጠፋ ስርዓት ያለው ተፈጥሮ ውስጥ ነው። ተፈጥሮ ደግሞ ሙሉ ኃይሏን የምትወስደው ከፈጣሪዋ ነው፣ ወይም በፈጣሪዋ ሐሳብ ስር የምትኖር ናት። ስለዚህ ተፈጥሮን ያዝን ማለት የፈጣሪን ስርዓት ያዝን ማለት ነው። የፈጣሪን ስርዓት ያዝን ማለት ወደዚህ የመጣንበት ነገር ዋጋ የሚያገኝበትን ነገር አገኘን ማለት ነው። በነገራችን ላይ ኤአይ የሚባለውን ነገር ብዙሃኑ ባይስማማበት ምንም እንዳልሆነ ታውቃላችሁ። የተወሰነ እንግዲህ በሺዎች የሚቆጠሩ ሰዎች ተስማምተው የሆነ መንደር ቢቆረቆሩና አንዱ ለአንዱ ክፍተቱን እየሞላ መኖር ቢጀምር በጣም በሚያስደንቅ ሁኔታ ከዓለም ይገለላል ወይም የዓለም ስርዓት አይገዛውም። ያን ያክል ቀላል ነገር ያለበት ይመስላል። ከባድ ያደረጉብን ያው አብዛኛውን እንደምላችሁ ቅለቱ ነው ያከበደው ምለው ለዚህ ስለሆነ ቀላል የሚመስሉ ስራዎች አሁን ላይ ለኛ ሸክም ወይም እንግዲህ በጣም ሲኦል ያደርግብናል። አእምሯችን በስርዓቱ በኩል የተመገብ ነው፣ በስርዓቱ በኩል የመጣ ነው። በነገራችን ላይ የምንበላው ምግብ ላይ ራሱ የምንጠጣው መጠጥ ላይ ራሱ በጣም ብዙ ነገሮች እንደሚደረጉ ታውቃላችሁ። ምክንያቱም ምግቡ ገብቶ ያው እኛ ከምግቡ ነው የተፈጥሮን መረጃ የምንወስደው። የተፈጥሮን መረጃ አዛብተው በምግቡ ውስጥ ከሰጡን እኛ የተፈጥሮ የሚመስለን መረጃ ሰውነታችን የሚወስደው መረጃ የተፈጥሮ አይደለም፣ ኦልሬዲ እነሱ የሚሰጡት መረጃ ነው።
ስለዚህ እነሱ እንደሚፈልጉት ይሆናል ማለት ነው ሰውነታችን። ይህንን ልብ ብለን ካልተመለከትነው ወደፊት ትንሽ የሚያሰጋ ነገር ያለው ይመስላል፣ የእውነትም ይመስላል። የምንሰራው ስራ ድርጊቶቻችን በሙሉ እንግዲህ ከሰውነት ዋጋ እየወጡ ነው። አሁን ላይ የምናደርገው ነገር በነገራችን ላይ የምንንቀሳቀሰው ምናምን በጣም ትልቅ ነገር የምናደርግ መስሏችሁ ከሆነ ተሳስተናል። የመጨረሻ የሰው ልጅ እንግዲህ በክብሩ ተዋረደ ተብሎ ከሚታሰብበት ዝቅ አለ፣ ዘቅጦ ታየ ከሚባልበት ዘመን ላይ የመጨረሻው ውርደቱ ላይ ነው እንግዲህ አሁን ላይ አለን ተብለን እንግዲህ የሚታሰበው። ይህን እኔ ብቻ አይደለም ብለው በነገራችን ላይ ዓለም አቀፍ ላይ ግቡና እንግዲህ በዚህ በስፒሪቹዋል ትምህርታት ወይም አስተማሪዎች ውስጥ የሚሉትን ተመልከቱ። እንግዲህ በዚህ በኦከልት ሚስቲሲዝም ላይ ያለውን ሀሳብ እዩት፣ በኤሶቴሪክ ኖሌጅ ላይ ያለውን እዩት። የሰው ልጅ ከምንጊዜውም በላይ እንግዲህ በቴክኖሎጂ ቢራቀቅም በስብዕናው ግን የመጨረሻ ተዋርዶና ደግሞ የሚገኝበት ነው ይላሉ። ለዚህ ደግሞ ምክንያቱ ቴክኖሎጂዎቹን ራሱ በራሱ ሀሳብና የሀሳብ ከፍታ አላመጣውም ተብሎ ስለሚታሰብ ነው። ይህ እጅግ የሚያስደነግጥ ነው እና ከየት አመጣው ቢባል እንግዲህ ብዙ እነሱ የሚሰጡት ምላሽ አለ። ዋናው ፖይንት ግን አሁንም እንግዲህ መልካችንን ወይም ፊታችንን ወደ ተፈጥሮ ካልመለስን፣ ወደ ውስጣዊ ማሰላሰልና ጥሞና ካልተመለስን፣ ወደ መረጋጋትና እንግዲህ አስተውሎት ካልተመለስን በዚህ አካሄዳችን አወዳደቃችን አያምርም። በነገራችን ላይ አንድ ሁለት ሰው ቢነቃ ምንም ዋጋ የለውም። እንግዲህ ከመሀላችን የተለየ ሰው ሲኖር እብድ ብሎ ማባረር የተለመደ ነው እኛ ሀገር። እነሱንም አብረን እናጠፋቸዋለን እንጂ ያን ያክል የሚጠቅሙ ሰዎች አይሆኑም። የአንድ ሁለት ሰው መንቃት ምንም አይሰራም ልላችሁ ነው። በጣም ብዙሃኑ ግን በንቃት ውስጥ ከሆነ የተኛውን ሰው አንጥሮ ለማውጣት በጣም ይመቻል። ስለዚህ አሁንም ብላችኋለሁ፣ በተቻላችሁ መጠን ለመንቃት ሞክሩ። ነገሮችን በአስተውሎትና በጥበብ ለማድረግ ሞክሩ። ዝም ብላችሁ አትመሩ እና እንግዲህ በቀላሉ ብዙ የሰው ልጅ የሚበላው በስሜቱ በኩል ነው የሚገኘውና ስሜታችሁንም እንግዲህ በደንብ ለመግራት ሞክሩ። በነገራችሁ ላይ ስለ ስሜት ከተነሳ በመኖር ሀሳብ ላይ የነፍስ ህይወት ማስቀጠያ የመጀመሪያው መግቢያ በር ተብሎ የሚታሰበው ስሜት ነው። የሰው ልጅ ደግሞ አንዱን ወገን በጣም በኃይለኛው የሚቆጣጠረው በስሜቱ በኩል ነው። ይህ የዳርክ ሳይኮሎጂ ባለሙያዎችም ማኒፑሌተሮችም በደንብ የሚያውቁት ጠንቅቀው የሚረዱት ነገር ነው። አንድ ሰው ስሜቱን መግዛት ከጀመረ እና ስሜት ምን ማለት እንደሆነ እነሱ የነገሩትን የስሜት ትርጉም ሳይሆን እሱ በራሱ ያወቀው የስሜት ትርጉምን ጠንቅቆ ካወቀ ማንም አይሸውደውም። ያን ያክል በሰው ተጽዕኖ ውስጥም አይገባም። ስለዚህ ስሜታችሁ ላይ በጣም ፎከስ አድርጉ። በተቻላችሁ መጠን ስራችሁን ወይም እንግዲህ የዕለት ጉርሳችሁን ለመሟላት የምትፈልጉትን ገቢ በተቻለ እንግዲህ ንጹህና የተባረከ ለማድረግ ሞክሩ። እርግጥ ነው አሁን ላይ እንደዚህ እንኳን ለማድረግ ተሞክሮ ቀርቶ ተጨበርብሮም አልተቻለም። ግን አንድና አንድ ወደ ስርዓቱ መመለሻ ይህ ስለሆነ ነው። ሁለተኛ ለገቢ ብለን የምንጠቀመው ሙያችን አብዛኛው መክሊታችንን ታሳቢ ያደረገ ቢሆን ጥሩ ነው። አብዛኛው የጠፋው በመክሊት ማጣት ስለሆነ ማለት ነው። ስለዚህ እስኪ ረጋ ብላችሁ ለማየት ሞክሩ። እርግጥ ይሄ የምራችሁ ነገሮች በጣም ብዙ ሰው እንደማይገባው አውቃለሁ። ጥቂቶች ደግሞ ልባችሁ ቆሞ እንደምትሰሙኝም እረዳለሁ። እናንተ ጥቂቶቹ ቢያንስ የተወሰነ አይነት ለውጥ ራሳቸው ላይ ካመጣችሁ ወይም ለማምጣት ብትሞክሩ የእናንተ ሐሳብና በቅንነት የጀመራችሁት ውስጣዊ ጉዞ በማይታየው ዓለም ላይ ታላቅ ተጽዕኖ ይፈጥራል። ብዙዎችን ወደ እናንተ ይስባል። እናንተ ብዙዎችን ለመውለድ መትጋት ትጀምራላችሁ። ይህ ደግሞ እየሰፋ የሚመጣ ነው፣ እዚህ ሀገር ብቻ ሳይሆን ከሀገር ውጭ። ስለዚህ እንግዲህ በሰው ልጆች ታሪክ ውስጥ የሆነች ቅንጣት ጠብ አድርገን ለማለፍ
የግድ አሁን ላይ መነሳት ወይም ደግሞ መንቃት ያለብን የሰው ልጆች አለን። ይህ ሀሳብ ለእናንተ ነው። ስለዚህ ቆም ብላችሁ እንድታስቡ ነው የምፈልገው። መልካም ወሳኝ ጉዞ